ሱብሃንአላህ ኢና ሊላሂ ወኢና ኢለይሂ ራጂዑን የሚያስብል ነው። ሙሲባ ነው። አጎት ስትይ የእናቷ ወንድም ነው የአባቷ ወንድም ነው? ያገባችው የእናቷ ወንድም ነው። የእናቷ ወንድም ነው። የእናት ወንድም ያው የዛ ሀገር ሰው የእናት ወንድም ምንም አጎት ይላል፣ የአባትን ወንድም አጎት ይላልና ነው። እኛ ደግሞ በወሎ ወደ ቆላ በሚባል አካባቢ ላይ የእናትን ወንድም የሹማ ነው የምንለው። ኦሮሞኛ ቋንቋ ናት። የአባትን ወንድም ነው አጎት የምንለው። አላኩል ያህል ሁሉም ሐራም ናቸው። የአጎትን ልጅ እና የሹማን ልጅ ነው ማግባት ነው እንጂ የሚቻለው ራሱን ማግባት ክልክል ነው። የእህትን ልጅ ማግባት በጣም የተወገዘ ነው። ሐራም እየሰሩ ነው እስካሁን ድረስ ያሉት ማለት ነው። ልጆቹም የህጋዊ ልጆች አይደሉም ተተወለዱ። ይሄ በጣም የሚገርም ነው፣ የሚያስገድልም ነው። ሸሪዓኛ ሸሪዓ ላይ ሸሪዓ የሚያቋቁም የለንምና ነው እንጂ እንዳያለው ሰው ሊገደል የሚገባዋል ነው የሚለው ነብያችን። አንዲት ሷሃቢ ላኩት፣ ባንዲራ ሲዘው ሲልኩት አገኘውና ይላል አንዱ ወይት ነው የምትህሪው ስለው አንድ ዘመዱን ያገባ ሰው አለና ግደል ብሎ ይነዋለ ይላል። እና ይሄ ከባድ ወንጀል ነው። አንቺ ግን ምንም የለብሽም እነሱ ጋር በማውራትሽና እነሱ ጋር በመሄድ አንቺን የሚደርስብሽ ነገር የለም። ወንጀሉ የነሱ ነው። እንደ ጎረቤት ሐቅ አላቸው። ግዴለም የጎረቤት ሐቅ እኮ ካፊርም ቢሆን የጎረቤት ሐቅ አለ። እነዚህን እንግዲህ ማኩረፍና እነዚህን ማውገዝ የሚገባው ባለስልጣን ነው። ባለስልጣን እነዚህ ላይ እርምጃ መውሰድ ይችል ነበር ወይ? ህዝቡም ደግሞ አንድ ላይ ሆኖ ቢያኮርፋቸው ምናልባት ቢደነግጡ ህዝቡ ሙስሊሙ ቢያኮርፍ ጥሩ ነበር። ግን የአንድ ሰው ማኩረፍ ውጤት የለውም።